የአባዬ ሚስት አምጥተን እንሰጠዋለን። ከየት? እኔ ካስቀመጥኩበት። ምን እንዳለች ያውቃለሁ እና ደግሞ ማንም ከኔ ውጭ የት እንዳለች አያውቅም። አንተ የምርህን ነው? ተሰምኛለሽ? ካፍሽ ትንፍሽ ብትይ እገልሻለሁ። ብር እንደቸገረሽ ነገር ብቻ እኔና አንቺ እንስማማ። እሺ አሁን በምንድን ነው የምትፈልገኝ? ትሁትና ያ ተንከሲስ ሰውዬ ምንም አይነት ግንኙነት እንዳይኖራቸው ታደርጊያለሽ። የአባዬ ሚስት እንዳትገኝ እናደርጋለን። ምን? ትንሽ ጊዜ ነው ወደ እኔ ልቧ ሙሉ ለሙሉ እስከምትመለሰው ድረስ። አንተ አባዬ ያለበትን ሁኔታ እያወቅ ምንድን ነው የምታወራው? የአባዬ ጉዳይ የሁላችንም ጉዳይ ነው። አንቺ ብትተዩ እንኳን ያልተወው እንኳን እሱ ልታስብ። ቆይ በዚህ ሰዓት የራስን ጉዳይ ታወራለህ? ማለት አይደለም። ለዛ ነው ከኔ ጋር ጸብጸብ ነው። ክፉ ለዋለልህ ደግ ብትመልስ ወይም ደግሞ ውለታ ይዞ ደግ አይሆንልህ። የሁሉም ሰው ልብ ድንጋይ አይደለም። ለስላሳው እስከሚገኝ እንሞት አባዬ። ለክፉነት እንዲህ ምክንያት አትስጪ። የት አይል ታዲያ እንዴት ልበልሽ? ድጋሚ ከጀርባ ሁኜ ከጠቃው እኔ ሰው አይደለሁም። እንኳን ኑሬ ሞቴ ያምር ማለት ነው። እሷ እኮ አንተን ማናደድ ነው ያዘችው እንጂ ቲና ማን እንደዚህ አትለኝ። ትናንት ከመንገድ አንስተሻት ዛሬ እንደዚህ ትልሻለች። አንቺ የዋህ ነሽ። ከአንቺ በላይ እኔ ልጅቷን ተረድቻታለሁ። ልጅቷ የሆነ ነገር ልታደርግሽ። እሷ በዚህ ሰዓት እኔ ላይ ተንኮል የምትሰራበት ምንም አይነት ምክንያት የላት። ልጅ ትውቴ አውቃለሁ እኮ ብዙ ስህተት ሰርቼ አልፌያለሁ። ግን ከዚህ ምክሬ ውስጥ ግን ምንም አይነት ስህተት አታገኝም። ምንድን ነው? ይሄ ልጅ አይሆንሽም። ይኸውልሽ እሱ ጥሩ ሰው ነው። እሺ እስኮ በጣም ራስ ወዳጅ ነው። ቲና እወደዋለሁ። እሺ እንደዚህ እንድትሆን አልፈልግም። ቆይ አንቺ በምን አወቅሽ? ይሄን እኮ ነው የምልሽ። ከአዲሁኝ ስለማውቅ ግን የእናቱን ልጅ ነው የሚመስለኝ። አንቺ ልጅ በጣም እየቀወጠርሽ ነው። እሺ እውነቱ የኔ እና እሱ መዋደድ ብቻ ነው። እንደምትወጁ ነው እንጂ እንደሚወድሽ እርግጠኛ አትሁኝ። ተመስገን ግን እንደሚወድሽ እኔ እርግጠኛ ነኝ። ለትሁት ትንሽ እንኳን ካዘንሽላት ትክክለኛውን ምርጫ እንድትመርጥ እርጃት። ትሁት ነገሮች ተስተካክለውላት አባዬን ሚስትህ አለሽ በማለት ወደዚያው ስፍራ ይዛው ብትሄድም ነገር ግን ያልጠበቀችው ነገር ገጥሟታል። አባዬን ይዛ በስተመጨረሻም ስፍራው ላይ ከደረሰች በኋላ ቤቱን በማሳየት ይሄ ነው ቤቷ ብላ ወደ ቤቱ ጠጋ ብለው ማንኳኳት ጀምረዋል። ታዲያ ቤቱንም በሚያንኳኩበት ሰዓት ማንም አቤት የሚላቸው ያጣሉ። ታዲያ በዚህ ሰዓትም ትሁት አባዬ ያለች አይመስለኝም፣ ምናልባት ስራ ልትሄድ ትችላለች። ታዲያ እዚህ አካባቢ ያለ ሰው ካለ ወይም ደግሞ ባለፈው ለታ እሷ እዚህ መኖሯን የነገረኝ ሰው እሱን እንፈልገውና የት ልትወር እንደምችልና የምናገኝበትን መንገድ እንፈልግ ብላ ተጠይቀዋለች። አባዬ ግን በፍጹም እዚህ አካባቢ ወዴትም አልሄድም ሲል ይመልስላት። ትሁት ልታሳምነው ብትሞክርም አባዬ ግን ምንም አይነት ፍቃደኝነት አላሳይም። እዛው ቁጭ ብሎ እንደሚጠብቃት ይነግራታል። ታዲያ ትሁትም ያንን ሰውዬ ፍለጋ ወዲያውኑ መንገድ ትጀምራለች። በመንገዷ ላይም ጋሼን በድንገት ታገኘውና ሴትይቷ የት ሄዳ እንደሆን ትጠይቀዋለች። እሱም አስቀድማ መደወል እንደነበረባትና እሷ አሁን ላይ እዚህ እንደሌለች ወደ ጸበል መሄዷን ይነግራታል። እሷም ጸበል በመሄዷ ትደነግጣለች። አባዬን ምን ልለው ነው ብላ ግራ ስትጋባ ተመልክተናል። ሰውየው ጸበሉ የት እንደሆነ እንደማያውቅና ምንም አይነት ነገር እንዳልሰማ እሷም ከልጇ ጋር እንደሄደች ይነግራታል። ታዲያ ትሁትም ልጅ አላት እንዴ ስትል ጠይቀዋለች። እሱም አዎ ልጅ አላት፣ አብራት ያሳደገቻት እንደ ልጇ የምታያት ልጅ አለቻት፣ ከሷ ጋር ነው ሄዱት ብላ መልሳለት ብሎ መልሶላት ትሁትም ግራ ሲገባት አባዬን ለማሳመን ሰውየውን ይዛው ሄዳለች። አባዬም ሰውየው እንደተመለከተው ወዲያውኑ እግሩ ላይ ወድቆ ሚስቴ የት ነው ያለችው እባካችሁ አሳዩኝ ሲል ይለምኗል። ሰውየውም ከጉልበቱ ላይ አስነስቶ ስለተፈጠረ ሁኔታ ያብራራለታል። ወደ ጸበል እንደሄደችና የትኛው ጸበል እንደሄደች ግን በፍጹም እንደማያውቅ ነገር ግን እሷ የምትመለስ ከሆነ የትሁትን ስልክ እንደሚያውቅና እንደሚያሳውቃቸው ነግሮት ከዚያ እንዲሄዱ ያደርጋቸዋል። አባዬም ምንም አማራጭ በማጣቱ ተነስቶ ወደ ቤቱ ጉዞውን ጀምሯል። ታሪካችንም ሲቀጥል ናቲንና ትሁትን እንመለከታቸዋለን። ናቲ ቲና ስላልተመቸችው ትሁትን እቺ ልጅ ምንድናት ብሎ ጠይቋታል። ታዲያ ቤቲም የአባዬ የልጁ ሚስት ነበረች ብላ ትመልስለትና ግን ምን ነው ብላ ስትጠይቀው አይ እንዲሁ ሳያት ስለከበደችኝ እንኮለኛ ትመስላለች ብሎ ይላታል። ትሁትም አዎ በፊት ነበረች፣ እንኮለኛም ኃይለኛም ነበረች፣ ነገር ግን አሁን ላይ አትመስለኝም፣ በእርግጥ ሰው ማወቅ ከባድ ነው ብላ ትመልስለታለች። ናቲም ከሷ ጋር ይህን ካወራ በኋላ ወዲያውኑ ከቲና ጋር ነበር የተገናኘው። ቲናንም እንዳገኛት አብሯት ሊሰራ እንደሚፈልግና በተንኮሏ ነገሮች እንድታመቻችለትና በዛም ደግሞ እሱ ገንዘብ እንደሚከፍላት ይነግራታል። ቲናም በዚህ ሐሳቡ ተስማማና ስራው ምን እንደሆነ ጠይቀዋለች። ታዲያ ናቲ
አሁን ላይ መስመር መሳት የጀመረ ይመስላል። የመጀመሪያ ጥያቄው ትሁትና ተመስገን የቀረበ ግንኙነት እንዳይኖራቸው ታደርጊልኛለሽ ብሎ ይመልስላታል። እሺ ሌላስ ብላ ስትጠይቀው ማንም ያልጠበቀውን አንድ ነገር ይላታል። የአባዬ ሚስት በፍጹም እንዳትገኝ ታደርጊያለሽ ብሎ ሲላት ቤቲም ቲናም እጅግ በጣም ስደነግጥ ተመልክተናል። ቲናም ይሄ ልጅ ከሷ በላይ እጅግ በጣም ኃይለኛ መሆኑን ተረድታለች። ለዛም እሺ ላስብብ ብለው እሱም ደግሞ ጊዜ ሰጥቷት ሲለያዩ ተመልክተናል። ታሪካችንም ሲቀጥል አባዬ ተመስገንና ትሁት በተሰበሰቡበት ተመስገን ለትሁት ሽማግሌ ልኮ በክብር ሊያገባት እንደሚፈልግ ይነግራታል። ታዲያ ትሁትም እኔ ለሱ ፍቃደኛ አይደለሁም፣ ቀጥል ደግሞ ሰዓቱም አይደለም፣ አሁን ላይ አባዬን እንደዚህ አይነት ሁኔታ ላይ ያየኸው ይሄ የሚባልበት ጊዜ ነው ወይ ብላ ተመስገንን ታሸማቅቋለች። ተመስገንም ትወጂኛለሽ አይደለ? ለዛ ነው እኔ ላይ ሲሆን ሁሉ ነገር ንዴት የሚልሽ ብሎ ይላታል። ታዲያ አባዬን በዚህ ሰዓት የሚያሳስበው የሚስቱ ሁኔታ እንደሆነና እሷን ሳያይ ማረፍ እንደማይችል ነግሯቸው እዛው እሷን ሲጠብቅ መቆየት እንዳለበት ይነግራቸው። ትሁትም እንደዛ እንደማይሆንና እነሱ የቻሉትን ሁሉ ነገር አድርገው እንደሚያገናኙት ነግረውታል። ከዛም ታሪካችን ሲቀጥል ቲናና አባዬ በድጋሜ ብቻቸውን ቁጭ ብለው ሲያወሩ እንመለከታለን። አባዬም ቲናን እንደው ቲና ባልሽልቅ ተቀይረሻል ብዬ አላስብም ብሎ ይላታል። አዎ አባዬ በእርግጥ ሙሉ ለሙሉ ተቀይሬያለሁ አልልህም፣ ነገር ግን ቢያንስ የዋሆችን አልጎዳም ክፉዎችን እንጂ ብላ ትመልስለታለች። አባዬም ለሁሉም ሰው ደግ መሆን እንዳለባትና ደግነት ሰው ተመርጦ እንደማይደረግ ይነግራታል። ታዲያ ከናቲ መጥፎ ነገር የተመለከተችውም ቲና ለአባዬ እንዲህ ስትል ትመልሳለች። ክፉን ለሰራማ ክፋቱን መመለስ አለብን ብላ አቋሟን ነግረዋለች። ታዲያ ይህ በእንዲህ እንዳለ ወደ ሳሎን ስንመለስ ቲና ወደ ሳሎን ትሄድና ከናቲ ጋር ቁጭ ብላ ባለበት ሰዓት በድንገት ትሁትን ትጠራትና ውሃ እንድታመጣላት ትጠይቃታለች። ታዲያ በዚህ ሰዓት አጠገቧ የነበረው ናቲም እጅግ በጣም በመናደድ አንቺ ልክ እያለፈ አልመሰለሽም? ለምን ስነ ስርዓት አትይዥም? ሲል ይላታል። ትሁትም ናቲ ቆይ ቲና ተነስተሽ መውሰድ አቅቶሽ ነው ብላ ትጠይቃታለች። ታዲያ ናቲም በዚህ ሰዓት ንቃሽ ነው እንጂ ስለምትንቅሽ ነው እንጂ ይሄን የምታደርገው ብሎ ይላታል። ቲናም በዚህ ሰዓት ቆይ አንተ እንደ ወንዶቹ ስራ የለህም እንዴ ከቤት አትወጣም ብላ ትሏለች። ታዲያ ትሁትም አይ የናንተ ጭቅጭቅ ሰለቸኝ እኔ ልሂድ በቃ ስትል ናቲ አይ እኔ ሄዳለሁ ብሎ ተነስቶ ጥሎ ይወጣል። ታዲያ ትሁትም ተከትለው ትሄድና ናቲ ለትሁት ለምንድነው እቺ ልጅ ከዚህ ቤት ማታስወጫት መሰሪ ናት አትመኛት ብሎ ሊነግራት ይሞክራል። ነገር ግን ትሁት እሷ በፍጹም ምንም እንደማታደርግና እኔ ላይ ደግሞ ይሄን የምታደርግበት ምክንያት የላትም ብላ ስትመልስለት ተመልክተናል። በዚህ ሰዓትም ቲና ሁሉንም ነገር በር ላይ ሆና እየሰማቻቸው ነበር። ናቲም እንግዲህ የምታደርግሽን ታያለሽ ብሎ ተነስቶ ጥሏት ሲወጣ ቦርሳዋን ይዛ ተከትላ ትወጣለች። ታዲያ ትሁትም ስትጠይቃት አይ ቀጠሮ ነበረኝ ይቅርታ ትሁቴ ስመለስ እናወራለን ብላት ናቲን ተከትለው ትሄዳለች። ናቲንም መንገድ ላይ ካስቆመችው በኋላ በሐሳቡ እንደተስማማችና ነገር ግን ቤቱ ሲሆኑ ሁለቱም የሚያደርጉት ጭቅጭቅ ደስ እንዳላላት ሲቀጥል ደግሞ የሚያማት ነገር እንዳስጠላትና የሚናገረው ነገር ካለ በግልጽ እንዲነግራት ነግረው በዚህ ተስማምተው ይለያያሉ። ታዲያ ቲናም ከሱ ከተመለሰች በኋላ ወደ ቤት ገብታለች። ከትሁት አጠገብም ተቀምጣ ለትሁት ያልጠበቀችውን ነገር መናገር ጀምራለች። ይኸውልሽ ትሁት እኔ ብዙ ነገር ልክ ላልሆን እችላለሁ፣ ግን አንድ ትክክል የሆነ ነገር ልንገርሽ፣ ይሄ ልጅ ላንቺ አይሆንሽም ስትል ነግራታለች። ትሁትም ምንም አታውቅም ነበርና እሱ አንቺ እንደምትዩ አይነት ሰው አይደለም፣ በጣም ጥሩ ሰው ነው። ታዲያ ቲናም ራስ ወዳድ እኮ ነው ብላ ትላታለች። ተይ ቲና ይሄ ሰው እኮ እምወደው ሰው ነው ብላ ትመልስላታለች። ደስ እንዳለሽ ነገር ግን እኔ የማየው ያንን ነው ብላ ስትላት ቆይ ግን አንቺ በምን አወቅሽ ብላ ትጠይቃታለች። ከሃዲ ስለሆንኩኝ ከሃዲን አውቀዋለሁ፣ በዛ ላይ ደግሞ የእናቱ ልጅ ነው የሚመስለኝ ብላ ትላታለች። ትሁትም አንቺ ልጅ እየቀባጠርሽ ነው እሺ ብላ ትመልስላታለች። ቲናም ደስ እንዳለሽ ነገር ግን እንደምትወጂው እንጂ እንደሚወድሽ በፍጹም እርግጠኛ እንዳትሆኝ፣ ተመስገን ግን እንደሚወድሽ እርግጠኛ ነኝ ብላ ስትላት ትሁትም ተነስታ ልትሄድ ስትል ምን ነው ትሁቴ ብላ ትጠይቃታለች። ትሁትም ጠምቶሻል ውሃ ላምጣልሽ ብላ ተነስታ ጥላት ሄዳለች። ታዲያ ታሪካችን ሲቀጥል ወደ መጨረሻ ላይ ቲናና ናቲ ቁጭ ብለው ሲያወሩ እንመለከታለን። ናቲም አብሯት እንድትሰራ ድጋሜ ጠይቃታል። እሷም አብረው ልትሰራ እንደተስማማችና ነገር ግን ስራ ገንዘብ ሳይገባ እንደማይሰራ ነግረዋለች። ታዲያ ናቲም በዚህ ሰዓት ገንዘቡ እንደማያሳስብና መስራት ያለባቸውን ነገር ማማከር ጀምሯል። እሱም እነዛ አንከፎች ማድረግ ያልቻሉትን ነገር ለአባዬ እናደርግለታለን ብሎ ይላታል። ቲናም ማለት ምንድነው የምናደርገው ብላ ትጠይቀዋለች። ታዲያ ናቲም ያቺን ሴትዮ ካለችበት ማምጣት ማለት ብላ ስትጠይቀው ሴትይቷን እሱ እንደደበቃትና ያንን ነገር ለአባዬ እንደሚያደርግለት ይነግራታል። በዚህ ሰዓትም ቲና እጅግ በጣም ትደነግጣለች። ታዲያ ናቲም ይሄንን ነገር ለአንድ ሰው ብትናገር እንደሚገላት አስፈራርቷት ሴትይቷ ደግሞ የት ልትሆን እንደምትችል ማንም እንደማያውቅ ነግሯት በዚህ እሺ ተባብሎ ይሄን ስራ ለመስራት ተስማምቷል። ውድ የቻናላችን ቤተሰቦች ናቲ እንዳለው ያቺን ሴትዮ ካለችበት አምጥቶ ለአባዬ የሚሰጠው ይመስላችኋል? በዚህስ የትሁትን ልብና
የአባዬ ማግኘት የሚችል ይመስላችኋል? ሐሳብ አስተያየታችሁን በኮመንት መስጫው ላይ አስቀምጡልን። ለዚህ ቤተሰብ አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ቸር ያቆየን።